አለይኩም ቤተሰብ እንዴት ናችሁ? በጣም ምርጥ የሆነ አማሃሪክ ኪቦርድ ይዤላችሁ መጥቻለሁኝ። ይሄ ኪቦርድ በጣም ላጠቃቀም ምቹ ነው። አማርኛም እንግሊዘኛም ለመጻፍ ያመቻል። ያው ከመጣ ጊዜ ጀምሮ እየተጠቀምኩበት ነው። አብዛኞቻችሁ ታውቁታላችሁ ብዬ አስባለሁኝ። የማታውቁት ካላችሁ ደግሞ ይሄ ቪዲዮ ለእናንተ እንዲጠቅም በማሰብ ነው። እኔ የተጠቀምኩበትን እናንተም እንዲጠቅማችሁ በማሰብ ነው የምሰራው። ስለዚህ በጣም ጠቃሚ ነው። በሶስት አይነት መንገድ መጻፍ ይቻላል። አንደኛው ኪቦርዱን በመጠቀም መጻፍ ይቻላል። ሁለተኛው ሃንድ ራይት በመጠቀም በእጃችን መጻፍ እንችላለን። ሶስተኛው ደግሞ በድምጻችን መጻፍ እንችላለን። አማሃሪክ ነው። በጣም ላጠቃቀም ቀላል ነው፣ አያስቸግርም። ከሌሎች ኪቦርዶች አንፃር በጣም ጠቃሚ ነው። እኔ ተጠቅሜ ስላየሁት ነው። ስለዚህ እናንተ እንድትጠቀሙበት በማሰብ ነው ይዤ የመጣሁት። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት እያደረጋችሁ ማታውቁትና ይሄንን ኪቦርድ ማታውቁ ካላችሁ አብረን ፕሌይ ስቶር ገብተን እናውርደው። ይሄንን ለማውረድ መጀመሪያ ፕሌይ ስቶር ውስጥ ነው የምንገባው። እዚች ጋር ከገባን በኋላ ምን ብለን ሰርች እናደርጋለን? ሰርች ባሩ ላይ ደሽ አማሃሪክ ኪቦርድ ይሄው ሁለተኛ ላይ አንጥቶልኛል። ያው አውርጄው ነበር እናንተን ለማሳየት ነው ያጠፋሁት ማለት ነው። እንደ አዲስ አማሃሪክ ኪቦርድ የሚለውን ይሄንን ማለት ነው። ይሄን ይመስላል። ስለዚህ ኢንስቴል አድርገውና አሳያችኋለሁ ማለት ነው። በጣም ደስ የሚል ነው። በፈለጋችሁት ከለር እያረጋችሁ እየቀያየራችሁ አማርኛም ስትፈልጉ እንግሊዘኛም ስትፈልጉ ወዲያው ነው የሚቀያየርላችሁ ማለት ነው። በጣም የተመቸኝ ኪቦርድ ስለሆነ ለእናንተም ይጠቅማችኋል ብዬ አስባለሁኝ። ስለዚህ ኦፕን እያለኝ ነው። ጨርሷል። ኦፕን ብዬ ልግባ። ስለዚህ ስቴፕ 1 ምንድነው ማደርገው? አክቲቭ ኪቦርድ እለዋለሁኝ ማለት ነው። ከዛን እዚች ጋር ምንድነው የምታረጉት? እዚች ጋር ይታያችኋል። እዚህ ጋር ደሽ አማሃሪክ ኪቦርድ የሚለው እዚህ ጋር ነው ማበራው ማለት ነው ወደ አማርኛ ለመቀየር። ከዛ ምን እያለኝ ነው ያለው? ይሄንን ኪቦርድ ከመረሽ ሁሉንም ጋር ነው የሚቀየረው እያለኝ ነው። ስለዚህ ኦኬ እለዋለሁኝ ማለት ነው። ከዛን ስቴፕ 2 ደግሞ ምንድነው የሚለው? ሴሌክት ኪቦርድ እያለኝ ነው። ደሽ አማሃሪክ ኪቦርድ ኦኬ። ስለዚህ ይሄው እዚህ ጋር ሳምሰንግ ላይ ነበር የነበረው። ስለዚህ አማርኛ ላይ አደርገዋለሁ ማለት ነው። ከዛ ይሄው ቀይሮልኛል ማለት ነው ወደ አማሃሪክ ኪቦርድ። ከዛን እዚች ጋር ላይአውት ላይ ምንድነው ምለው? በፈለኩ በዚህ መልክ ከፈለኩ ደግሞ በዚህ መልክ ይሄው እዚህ ጋር ይታያችኋል ከታች በየትኛው ላርግልሽ እያለኝ ነው። ፈለጋችሁ ደስ ያላችሁ። ይሄ በእጅ ለመጻፍ ነው። ስለዚህ ይሄ ደግሞ በድምጽ ለመጻፍ ነው። ስለዚህ እኔ ይሄንን እመርጣለሁኝ። ኦኬ ይሄንን እመርጣለሁኝ ማለት ነው። ይሄ ስለሚመች ለአጠቃቀም ይመቻል። ስለዚህ ይሄንን መርጥና ይሄንን መርጫለሁኝ። ላይአውት ላይ ቲምስ ላይ ደግሞ ማስተካከለው ነገር አለ። እዚህ ጋር ምንድነው የፈለኩት ከለር ኪቦርዱ ራሱ በከለር እንዲሆንልኝ ከፈለኩ እንደዚህ፣ አሁን ይሄ ሰማያዊ ከለር በቀይ እንዲሆን ከፈለኩ እንደዚህ፣ በሌላም ስዕል ማድረግ ይቻላል። ወደ ታች አሉ፣ በእነዚህ ማድረግ ይቻላል። እኔ ለጊዜው በዚህ በቀይ ላድርገውና እዚህ ጋር የራይት ምልክቷን ስነካ ቀይ ይሆንልኛል ማለት ነው። ሴቭ አድርጎታል። ከዛ ሴቲንግ ውስጥ እንግባና ምናስተካክለው ነገር አለ። እኔ እዚች ጋር ነው ማስተካከል የምፈልገው፣ ምክንያቱም ቁጥር እንዲገባልኝ ፈልጋለሁኝ። ቁጥር ለመጻፍ ሌላ እንደገና መቀያየር ስለማልፈልግ እዚች ጋር ነምበራው የሚለው ጋር አበራዋለሁኝ ማለት ነው። ይኸው ሳበራው እዚህ ጋር ከላይ ከፊደሎቹ በላይ በኩል ቁጥር ተጨምሮልኛል፣ ግን ካጠፋሁት ቁጥሩም ይጠፋል ማለት ነው። ይሄ ላጻጻፍ በጣም ስለሚመች
እኔ አበራዋለሁኝ። እንደዚህ አድርጌ ነው የምጠቀመው። ቁጥር ስፈልግ እዚህ ጋር አለ፣ ፊደል ስፈልግ ደግሞ እዚህ ጋር አለ እንግሊዘኛ፣ አማርኛ ደግሞ ስፈልግ ይሄንን አበራለሁኝ። እንግሊዘኛው ስፈልግ አጠፋውና እጽፋለሁኝ ማለት ነው። ግን አሁን አማርኛው ስፈልግ ግን እዚህ ጋር እንደዚህ መጻፍ እንችላለን። እንዴት እንደምንጽፍ አሳያችኋለሁ። መጀመሪያ ማስተካከል ያለብኝ ላስተካክል። ከዛን እዚህ ጋር ሎንግ ፕሬስ ፎር ሲምቦልስ የሚለው ይሄንን ከፈለጋችሁ ታበሩታላችሁ። ምንድነው ይሄ? ነጥቦቹ ከፊደሎቹ ጋር አንድ ላይ እንዲመጡላችሁ ነጥቦቹ ስለተጨመሩ ስትጽፉ ሁለት ጊዜ ስትነኩት ያ ነጥቡ ይጻፋል ማለት ነው። ስለዚህ እኔ ይሄንን አልፈልግም፣ አጠፋዋለሁ። ምክንያቱም ነጥቦቹን ስፈልግ እንደዚህ ያረግና እንደዚህ ቀይሬ ስለምገባ እነሱ ብዙ ጊዜም ስለማልጠቀም ኋላ ላይ ይቀመጡልኝ። እናንተ ከፈለጋችሁ አብሩት ይሄንን። እኔ ይሄን አጠፋለሁኝ። ይሄንን ግን ቁጥሩ ግን አብርቻለሁኝ። ከዛ ራይት እዚች ጋር ይታያችኋል። ከታች ራይት አርጌ በቃ አስተካክያለሁ ማለት ነው። አሁን እስቲ እየጻፍን እናያለን። ከዚህ ልውጣና እዚች ጋር እስቲ ልጻፍ የሆነ ነገር። ለምሳሌ አሁን ሰው ብዬ ለመጻፍ ከፈለኩኝ በአማርኛ ሰው ብዬ መጻፍ ፈልጌያለሁኝ። ስለዚህ እዚህ ጋር ፊደሉ እንግሊዘኛ ሆኖ ምጽፋው ግን በአማርኛ ነው። ሰ ለመጻፍ ኤስኢ፣ ከዛ ው ለመጻፍ ሰው ደብሊው፣ ከዛ ያው እዚች ጋር ይታያችኋል። እዚች ጋር መታለች ሰው የሚለው ማለት ነው። ስለዚህ ይሄንን ስነካ ሰው የሚል ጻፈልኝ ማለት ነው። አለ ለማለት ስፈልግ ኤል ኢ ኖ ኤል ኢ አለ፣ ያው አለ መጥቶልኛል። ይሄ ኔክስት ስለው ይጽፍልኛል ማለት ነው። አማርኛ ሰው አለ። እሺ ለማለት አይ ኤስ ኤች እንደዚህ እያደረጋችሁ ያው ይሄንን ከለመዳችሁት በጣም ነው በቃ ሌላ ነገር አያስፈልጋችሁም ማለት ነው። እንደዚህ አድርጋችሁ መጻፍ ትችላላችሁ። ቀላል ነው በጣም። ካለመዳችሁት ግን ከባድ ነው የሚመስለው። እንግሊዘኛና አማርኛው እንዴት ሊጻፍ እንደሚችል ሊከብዳችሁ ይችላል። ግን ከለመዳችሁት በጣም ቀላል ነው። ስለዚህ ለምሳሌ ዘን ለመጻፍ ከፈለኩ ዜድ ኢ ያው ዘ። ስለዚህ እንደዚህ እያደረግን መጻፍ እንችላለን ማለት ነው። ሁለተኛው ደግሞ ምንም አይነት በእጃችን ሳንነካ በድምጻችን ብቻ ለመጻፍ ስንፈልግ ምንድነው የምናደርገው? በቀጥታ ወደ ሴቲንግ ጋር እንገባለን። ይሄውና ሴቲንግ እዚህ ጋር ሴቲንጉን ስነካው እዚች ጋር ከታች 3 አይነት ምርጫዎች አሉኝ። ላይአውትስ፣ ቲምስ እና ሴቲንግስ የሚላሉ። እኔ ላይአውትስ የሚለው ጋር አደርገዋለሁ ማለት ነው። ሳደርገው በእንደዚህ አይነት በአራት አይነት አማራጭ ይመጣልኛል። አንደኛው ኪቦርዱና ከነቁጥሩ በአማርኛ ማለት ነው። ሁለተኛው ይሄው እንደምታዩት እንደዛው በእንግሊዘኛ ማድረግ ትችላላችሁ። ሶስተኛው በእጅ ጽሁፍ፣ አራተኛው ደግሞ ቮይስ ነው። ስለዚህ እኔ በቮይስ ላሳያችሁ። በጣም ቀላል የሚመቸኝ በጣም የተመቸኝ ይሄ ነው። ይሄው አሁን የምናገረውን እየጻፈ ነው ማለት ነው። ስለዚህ ይሄንን ኪቦርድ እንዲህ ስትነኩት ይጠፋል። እንደዚህ ላጥፋውና እንደገና ልጻፍ። ቶሎ ስለጻፈብኝ ቀስ ብዬ ለማሳየት ማለት ነው። አሁን ለመጻፍ በድምጼ ብቻ ለመጻፍ ከፈለኩኝ ማይኩን ነካና አንዴ ስነካው እንደዚህ ይጽፍልኛል ማለት ነው። በጣም በትክክል ነው የሚጽፈው። ስለዚህ ምንም አይነት ሳትነኩ በቀላሉ እንደዚህ መጻፍ ትችላላችሁ ማለት ነው። ይሄው የምለውን በሙሉ እየጻፈልኝ ነው። ሲጨርስ ነክቼ አቆመዋለሁ ማለት ነው። በጣም የተመቸኝ ነገር ይሄ ነው። ለምሳሌ የሆነ ኮሜንት እንኳን ለመጻፍ ብንፈልግ በቀላሉ ዩቲዩብ ላይ ወይ ቲክቶክ ላይ ወይ የሆነ አፕሊኬሽን ላይ ገብተን መጻፍ ስንፈልግ እንደዚህ በድምጻችን በቀላሉ መጻፍ እንችላለን ማለት ነው። በጣም የተመቸኝ ይሄ ነው። ሶስተኛ ደግሞ ይሄኛው በእጅ ለመጻፍ
በእጃችን መጻፍ ስንፈልግ ይሄ ብዙም አንጠቀምበትም፣ ግን አንዳንዴ ሊያስፈልገን ይችላል በእጅ መጻፍ ከፈለግን። ስለዚህ በእጅ መጻፍ እንችላለን ማለት ነው። ያው አዲስ ስለሆነ እየከፈተልኝ ነው። ስለዚህ ለአጠቃቀም በጣም ቀላል ነው። እንግሊዘኛ ለብቻው አማርኛ ለብቻው ማውረድ አይጠበቅብንም ማለት ነው። ኪቦርድ ሁለቱም አንድ ላይ መጻፍ እንችላለን ማለት ነው። አማርኛውን ብቻ እንግሊዘኛውን ብቻ ለመጻፍ ስትፈልጉ አላሳየኋችሁም፣ አሳያችኋለሁ። ኦኬ ይሄ በእጅ ለመጻፍ ነው። ቆይ እንትን እያለ ስለሆነ ሸበካይ ደካማ ስለሆነ ለዛ ነው። ገና 77% ነው። ቼክ ኢንተርኔት እያለ ነው። በጣም ቀላል ነው። እንደዚህ እንትን እያለ መጻፍ ነው በእጅ ማለት ነው። እዚህ ጋር ጊዜ አልጨረስል። ከዚህ ልውጣና ይሄ ሁል ጊዜ የምንጠቀምበት ስለሆነ እዚህ ጋር ላሳያችሁ። እዚህ ጋር አሁን እንግሊዘኛ መጻፍ ስንፈልግ ያው የአማርኛው ነግሬያችኋለሁ። ስለዚህ እንግሊዘኛው መጻፍ ስንፈልግ ይሄንን እናጠፋዋለን። ይሄ ከታች ያለው አን እናጠፋዋለን። ካጠፋ ነው እንግሊዘኛ ነው። ለምሳሌ በእንግሊዘኛ ሰው ብዬ ልጻፍ። ይሄ እንግሊዘኛ ማለት ጽሁፉ ብቻ እንግሊዘኛ ነው፣ ትርጉሙ ሳይሆን እንግሊዘኛ ፊደል እንደዚህ መጻፍ እንችላለን ማለት ነው። ካበራ ነው ግን አማርኛ ነው የሚሆንብን ማለት ነው።